Ele baranatos yakianamandos. Ele karalado shekiti alabado jenes. የእግዚአብሔር ሕልውና በዚህ ቦታ ነው። ሃሌሉያ! ያዕቆብ ምን አለ? Surely the presence of God is in this place, but I knew it not አለ። የእግዚአብሔር ሕልውና በዚህ ነበር አለ። ነገር ግን አላወቅኩትም አለ። ወገኖቼ አሁን የማይታወቅ ነገር አይደለም። The presence of God in this place. Hallelujah. To serve
ስናመልክ ብናድር ደስ ይለኝ ነበር። ወንድሜ እግዚአብሔር ይባርክ። Thank you so much። በቃ ሰማያትን ያስከፈትክልን ሃሌሉያ። ሃሌሉያ ወገኖቼ በጣም መታደል ነው በእግዚአብሔር ሕልውና ውስጥ መሆን። ሃሌሉያ ክብር ለኢየሱስ ይሁን። ወንድ እግዚአብሔር ይባርክ። ጨምሮባል። ሃሌሉያ ጌታ ይባርክ። እስኪ አጨብጭቡላችሁ። ጌታ ይባርክ። እግዚአብሔር መልካም ነው። ዛሬ ጌታ ይናገረናል። አንድ ሰው ሬዲ ከሆነ እግዚአብሔር ይናገራል። እግዚአብሔር ሁሉ ጊዜ ይናገራል። እግዚአብሔር ሁሉ ካለለ ባህያም ይናገራል። ኢየሱስ ጌታ የሚሰማ ካለ የነብዩን ልደት የመለሰች ማናት? አያት ተቆራጥ። ሃሌሉያ ይናገራል። ኢየሱስ ጌታ ነው። እግዚአብሔር ይናገራል። በሉ ፕሬዝ ዘ ሎርድ። ሃሌሉያ ጌታ መልካም ነው። ጌታ እጅግ አድርጌ አመሰግነዋለሁ ይህንን ኦፖርቹኒቲ ስለሰጠኝ ከእናንተ ጋር ደግሞ ቃሉን እንድንከፋፈል። ሃሌሉያ የእግዚአብሔር ሰው ነቢይ ፍቅር Thank you so much። እግዚአብሔር ይባርክ ይህን እድል ስለሰጠኝ። የእግዚአብሔር ሰዎች፣ እግዚአብሔር ባሪያዎች እንዲሁም ጉባኤው አብራችሁ የምታገለግሉ ሁሉ እግዚአብሔር ይባርካችሁ። Thank you። ዛሬ እግዚአብሔር ወደዚህ ጉባኤ ሳስብ ለዚህ ጉባኤ ጸልይ በውስጥ አንድ ያመጣው ቃል አለ። እሱን እንግዲህ እናያለን። ሕዝቅኤል 47 ላይ እስኪ ፕሮፌት አንብብ ከቁጥር 1 እስከ 5 ያለውን። ኦኬ አርስቴን ምን ብየዋለሁ መሰላችሁ? ከመንፈስ ቅዱስ ጋር የጠለቀ ህብረት። ከመንፈስ ቅዱስ ጋር የጠለቀ ህብረት። ዛሬ አንድ ነገር ይሆናል። አሜን በሉ። ሕዝቅኤል 47 ከ1 እስከ 5 ወደ መቅደሱ መዝጊያ መለሰኝ። እነሆ ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር። የቤቱም ፊት ወደ ምስራቅ ይመለከት ነበር። ውሃው ከቤቱ ከቀኝ ወገን በታች በመሠዊያው በደቡብ በኩል ይወርድ ነበር። በሰሜኑም በር በኩል አወጣኝ። በስተውጭም ባለው መንገድ ወደ ምስራቅ ወደሚመለከት በስተውጭ ወዳለው በር አዞረኝ። እነሆም ውሃው በቀኙ ወገን ይፈስ ነበር። ሰውየው ገመዱን በእጁ ይዞ ወደ ምስራቅ ወጣ። 1000 ክንድ ለካ በውሃው ውስጥ አሻገረ። ውሃው እስከ ቁርጭምጭሚቴ ደረሰ። ደግሞ 1000 ለካ በውሃው ውስጥ አሻገረ። ውሃው እስከ ጉልበቴ ደረሰ። ደግሞ 1000 ለካ በውሃው ውስጥ አሻገረ። ውሃው እስከ ወገቡ ደረሰ። ደግሞ 1000 ለካ ሊያሻግረው የማልችለው ወንዝ ሆኖ ውሃው ጥልቅ ነበር፣ የሚዋኝበትም ውሃ ነበር። ሰው ሊያሻግር የማይችለው ወንዝ ነበር። ሃሌሉያ ዛሬ እንግዲህ ጠለቅ አድርገን እናያለን። ሃሌሉያ አርስቴ ምንድን ነው? ከመንፈስ ቅዱስ ጋር የጠለቀ ህብረት አለ ግን የጠለቀ። ሃሌሉያ እዚህ ላይ የሰው ልጅ የሚለው እግዚአብሔር ነው። እሺ ሪፈር ለማድረግ ከፈለጋችሁ ሕዝቅኤል 2 ከ1 እስከ 2 ላይ ማየት ትችላላችሁ። እግዚአብሔር እንደሆነ የሰው ልጅ ሆይ አለ በእግሮች ቁም እናገራለሁ አለ። በተናገረኝ ጊዜ ይላል መንፈስ ገባብኝ፣ በእግሮች ቀጥ ብዬ ቆምኩ፣ የሚናገረኝን ሰማሁ። ሃሌሉያ እዚህ ጋር 47 ላይ መጥቶ ሰው ይላል እግዚአብሔር ነው። እሺ መንፈስ ቅዱስ ነው። ሃሌሉያ ክብር ለኢየሱስ ይሁን።
ጀስት በመንፈሴ እየጸለይኩ ሳለ ዝም ብዬ ዘመኑ እቃኝ ነበር። ሃሌሉያ! እንዴት ነው የዘመኑ ነገር? ቴርሞይል በዛ፣ ክፋት በዛ፣ ጨለማ በዛ፣ አደጋ በዛ፣ ችግር በዛ። በነገስታት ቤት ችግር አለ፣ በሌላው ቤት ችግር አለ፣ ባለው ቤት ችግር አለ። ዋትስ ጎይንግ ኦን? ገባችሁ? አሴ ክርስቲያን ዘመኑን መመርመር አለብን እንደ እግዚአብሔር ቃል። ዝም ብዬ ለራሴ እኮ ነው እያልኩ ሳለ ታዲያ ይህንን ነገር እንዴት ነው የምንሻገረው? እንዴት ነው ይህን ዘመን ምናልፈው እያልኩኝ በውስጤ እያንሰላሰልኩ ሳለ ጌታ ምን አለኝ? መንፈስ ቅዱስ እኮ ረዳትሽ ማለት ነው። ሃሌሉያ! መንፈስ ቅዱስ ወደ ምድር የመጣው እኛን ሊረዳ ሊያግዘን ሊያበረታ፣ ግን አስማተው ስፋት ነግለክት አድርገናል። ገባችሁ? ዳትስ ዋይ ሰክሰስ የለም፣ ቪክትሪ ህይወት የለም። ገባችሁ? የድል ህይወት የለም። ቤተክርስቲያን አድቫንስ ማድረግ ያለባትን እየሄደች አይደለም። ቤተክርስቲያን ስለ ግቡ ምናምን ያለ እኔና እናንተ ገባችሁ? ምድርን ዶሚኔት እንድናደርግ ነው እግዚአብሔር ይጠራል፣ እንድንገዛ። አዳም ያስወሰደውን ለዳቢሎስ ክርስቶስ አስመልሶታል። አይዶን ነው ይሄ ሬቬሌሽን ግን የት እንዳለ ገባችሁ? እየገዛን አይደለም፣ በቫይስ ቨርሳ የሆነ ያለው ገባችሁ? ዶሚኔት እያደረግን አይደለም። ይሄ የሆነው ምንድን ነው መሰላችሁ? ሁሉም ነገር በራሳችን አቅም እንሰራለን ስለምን ነው። በራሳችን ስትሬንግዝ፣ በራሳችን ገንዘብ፣ በራሳችን እውቀት። የእግዚአብሔር ቤት የእግዚአብሔር ስራ በራስ ነገር አይሰራም፣ በመንፈሱ ሃሌሉያ። It's not by might, it's not by power, but by the Spirit of the Lord. ገባችሁ? ኃይል በብርታት አይደለም፣ በአማውንት ኦፍ መኒም አይደለም፣ በዘመድም ብዛት አይደለም። የእግዚአብሔር ቤት የሚሰራው በመንፈስ ነው። መንፈስ ቅዱስ አለንሻል። ጌታ እኮ ሲሄድ እኔ የምታማል እኔ ማለትነው ከዛ በላይ ትሰራላችሁ አለ። ታዲያ እንዴት ነው ከኢየሱስ በላይ የምንሰራው? ማነው ወደ ኢየሱስ የሰራ በዚህ ምድር ላይ? እስኪ ንገሩኝ። አይዶንት ኖ ሜቢ አላወኩም ይሆናል። ጌታ ግን እኔ ከሰራሁት በላይ ትሰራላችሁ ያውቀዋል። በኃይላችን እንደማናደርግ በመንፈስ ቅዱስ ኃይል ግን እናደርገዋለን። ሃሌሉያ! by the Spirit of the Lord እናደርገዋለን። እሱ አራቅሊጦስ ሄልፐራችን፣ ረዳታችን፣ አማካሪያችን፣ ጠበቃችን፣ ኢንተርሴሰራችን፣ የሚማልድልን ምን እንፈልጋለን? ከዚህ እሱን አጥብቆ መያዝ ነው እንጂ ሃሌሉያ! ምን እንፈልጋለን? እሱን አጥብቆ መያዝ። that's why ጌታ በመንፈስ ቅዱስ እኮ አለልሽ ሲለኝ አልኩ። ግን ይሄ ነገር ጠባለ በመንፈሴ። አይስታቱ ዲጋውት መቆፈር ጀመርኩ። አሳያችኋለሁ ሌቪን። ሃሌሉያ! እዚህ ላይ ቅድም ፕሮፌት እንዳነበበው በዚህ በቻፕተር 47 ላይ በምዕራፍ 47 ከቁጥር 1 እስከ 5 ማለት ያነበብከው ዝም ብዬ በመንፈስ ስመረምር አንድ እንትኖችን ተርሞችን አገኘሁ። አንደኛ ምን አገኘሁ መሰላችሁ? ቴምፕል የሚል ቤተ መቅደስ። ሃሌሉያ! ያዙልኝ። ሁለተኛ ደግሞ ወንዝ የሚል ነገር አለ። ሶስተኛ ደግሞ የውሃው የወንዙ ፍሰት ሌቭል ወይ ደግሞ ደረጃ ያንን አለ። ኦኬ ሌትስ ጎ እንግዲህ ዋን ባይ ዋን እንትን 47 ቁጥር 1 ላይ ወደ መቅደሱ መዝጊያ መለሰኝ፣ እነሆም ውሃ ከቤቱ መድረክ በታች ወደ ምስራቅ ይወጣ ነበር። የቤቱ ፊት ወደ ምስራቅ ይመለከት ነበርና ውሃው ከቤቱ ከቀኝ ወገን በታች በመሰዊያው በደቡብ በኩል ይወርድ ነበር። ከየት ነው የሚወርደው ውሃው? ወንዙ ከመቅደሱ ይወላችሁ፣ ከመቅደሱ። ሃሌሉያ! ከዓለም አይደለም፣ ከዋይት ሃውስ አይደለም።
ቤተ መቅደስ የሚባለው ሃሌሉያ yes አንደኛ ቆሮንቶስ ላይ እንደዛ ነው ደስ የሚለው እናንተ የይሖዋ የእግዚአብሔር ማደሪያው ናችሁ አታውቁም ምን we are the temple of God ውሃው የሚፈሰው ከኛ ውስጥ ነው ሃሌሉያ ዛሬ እንድናስተውል ነው መንፈስ ቅዱስ ወይ ካፕኮሎ ይሰጣል ውሃው የሚፈሰው ከቤተ መቅደስ ውስጥ ነው ካንቺ ከኔ ሃሌሉያ ከዓለም አይደለም ለዚህ ዘመን ቅድም ለነገርኳችሁ መከራቴ ሞይ ሶሉሽን ያለው በእግዚአብሔር ቤት ነው ሃሌሉያ ሶሉሽን ያለው በእኔና በእናንተ ውስጥ በቤተ መቅደስ ውስጥ ነው ሃሌሉያ ከዛ ደግሞ ወንዝ ይለዋል ወንዝ እኔ ለምንድን ነው ወንዝ ያለው አልኩኝ እዚህ ላይ ዝም ብዬ እንዴ ለምንድን ነው ጅረት ያለው ሀይቅ ያለው ለምንድን ነው ወንዝ ከዘንደ አስታርቱ አናላይዝ the characteristics የነዚህ እንትኖች ማለት ነው እነዚህ ሁሉ የውሃ አካላቶች ናቸው the body of waters ናቸው ገባችሁ ሪቨርስ እንትኑት መንፈስ ቅዱስ ግን የተመሰለው በዚህ በሪቨር ነው በወንዝ ዋይ ብላችሁ ስትጠይቁ ወንዝ የማይቆም ነው ሃሌሉያ ይሄዳል በቃ ችግርን ጠራጎ ይሄዳል ሃሌሉያ ሃሌሉያ የሚባል ገለጣጥሮ ይሄዳል መቆሚያ የለውም ወንዝ ኮንስታንት ነው የሚይዘው የለም እነዚህ ሌኮች ምናምን ትላቸው ሊደርቁ ይችላሉ ይሄ ዝም ብሎ መሄድ ነው ሃሌሉያ ፍሎ አለው ፕሮግረስ የሚያደርግ ነው ስፒድ አለው ስፒድ አለው ፍጥነት አለው ስፒድ አለው ቮሉም አለው ይጨምራል የሚበዛ ነገር ነው ሃሌሉያ ወንዝ ያ ወንዝ ነው ከቤተ መቅደሱ የሚወጣ ወንድሜ ሆይ አውቀዋል ይሄ ወንዝ ባንተ ውስጥ አለ ይሄ ወንዝ ባንቺ ውስጥ አለ ሃሌሉያ ወንዙ ከኔ ውስጥ ይወጣል በሉ ሃሌሉያ ከዛ ደግሞ ቅድም እንዳልኳችሁ ሌቭሉን ደግሞ አሳየ የውሃውን ማለት ነው እንዴት እየጨመረ እንደሄደ እሱን አንድ ጊዜ እንመልከተው ሃሌሉያ ይሄ የውሃው መጠን ደረጃ የሚያሳየው ከእግዚአብሔር ጋር ከመንፈስ ቅዱስ ጋር ያለን ህብረት ነው ሃሌሉያ ገፋችሁ ህብረቱን ነው የሚያሳየን ምን ያህል ዲፕ እንዳለን ወይስ ሻሎ ነው ከላይ የሆነ ነገር ያንን ነው የሚያሳየን ሃሌሉያ መንፈስ ቅዱስ የገለጠልኝ ያንን ነው በሰማይም በር በኩል አወጣን በስተውጭ ባለው መንገድ ወደ ምስራቅ ወደሚመለከት በስተውጭ ወዳለው በር አዞረኝ እነሆም ውሃ በቀኝ ወገን ይፈስ ነበር ሰውየው ገመዱን በእጁ ይዞ ወደ ምስራቅ ወጣ 1000 ክንድ ለካ በወንዙ ውስጥ አሻገረኝ 1000 ክንድ ለካ በውሃው ውስጥ አሻገረኝ ውሃው እስከ ቁርጭምጭሚት ይደርስ ቁርጭምጭሚት ማለት እዚህ ነው አይደል ሰውየው እኮ ኢዝራኤልን ያዘው አይመስላችሁ ይዞት እንደዚህ ውሃውን ለካና አሻገረኝ አለ ኢዝራኤል አለ በኋላ ወጣላችኋል ኢዝራኤል አለ ሰውየው ማለት ይሄ ደግሞ ሌላ ዳይሜንሽን የውሃው ፍሰት የውሃው ሌቭል እስከ ቁርጭምጭሚት ይሄ ደግሞ የሚያሳየው ምንድን ነው መሰላችሁ የመንፈሳዊ ህይወታችን የት እንዳለ ይሄ ብዙ ጊዜ ቦርን አጌን ክርስቲያን ኤክስፒሪየንስ ነው ገና ጌታን ስንቀበል ገባችሁ ጌታን ስንቀበል አይደል መንፈስ ቅዱስ አይደል ገና ጌታን ስንቀበል ያለው ኤክስፒሪየንስ ነው ብዙ የሚገባን ነገር የለም የእግዚአብሔርን ሁሉና አክኖሌጅ እናደርጋለን አለን እንላለን ገባችሁ እግዚአብሔርን እንወደዋለን ሃሌሉያ ቤዚክ የሆነች ነገር ቀላል የሆነች ነገር ያቺ ውሃ እንዲጃፍ ተደርጋም ታልፋለች ላይክ
ቤቢ ፑል አይታችኋል? ቤቢ ፑል ትንሽ ወርጨቅ ይላል እዛ ቀላል እንደዛ ናት። ሐዋርያው ጳውሎስ ምን አለ? ሕፃን ሳለሁ አለ እንደ ሕፃን እናገራለሁ አለ፣ እንደ ሕፃን አስባለሁ አለ፣ እንደ ሕፃን አናላይዝ አደርጋለሁ አለ። አሁን ግን ካደግኩ በኋላ ግን ሕፃንነቴን ትቻለሁ አለ። ይሄ ሌቭል እዚህ ውስጥ ነው ያለው፣ ቁጭምጭሚት ውስጥ አያችሁ። እግዚአብሔር ግን የሚፈልገው እንድናድግ። ሃሌሉያ! እዚህ ውስጥ ማናችሁም አላችሁ እንጂ አልገባትም። ሃሌሉያ! ፕሬዝ ዘ ሎርድ። ተከታተሉ፣ ዲፐር ይሄዳል። ሃሌሉያ! ደግሞ ወደ 1000 ለካ በውሃው ውስጥ አሻገረኝ። ውሃውም እስከ ጉልበት ድረስ ደግሞ 1000 ለካ በውሃ ውስጥ አሻገረኝ፣ እስከ ጉልበት መጣሁ። አይገርማችሁም? ቅድም ወንዝ ያልኳችሁ ይኸውላችሁ እየጨመረ ነው፣ ፍሎ እያደረገ ነው ከቁርጭምጭሚት እስከ ጉልበት። ይሄ ደግሞ የሚያሳየን ሌላው የመንፈስ ወይም የመንፈሳዊ እድገታችን ሌቭል ነው የሚያሳየን። እዚህ ጋር ሰዎች ለእምነታቸው ኮሚትድ ናቸው። ደስ በቃ በእምነታቸው ደስ ይላቸዋል፣ ኮሚትድ ናቸው። የእግዚአብሔር ቃል አንደርስታንዲንግ አላቸው። ሃሌሉያ! እግዚአብሔር ቃል አንደርስታንዲንግ አላቸው። ቃሉን ለመፈጸም ይሞክራሉ። ኮማንድመንቱን መቃት ትእዛዛቱን ለመፈጸም ይሞክራሉ። ግን ብዙም አይደለም። ሃሌሉያ! እግዚአብሔር ቻው ስለሆነ እንደ እድገታችን ነው ትሪት የሚያደርገው። ያንደርስታንድ ንግልት አያደርገን። ቁጭምጭሚት ላይ ብሎ ንግልት አያደርገን። ወይ ደግሞ እዚህ ጋር ጉልበት ላይ ነው ብሎ አይተውህም። ግን ፎር ዩር ኦን ቤኔፊት ካደግ ተጠቃሚ ትሆናለህ። ሃሌሉያ! በእግዚአብሔር መንግስት ውስጥ ያለውን ነገር ተጠቃሚ እንሆናለን ካደግን፣ ከመንፈስ ቅዱስ ጋር ካደግን። ሃሌሉያ! አዘርዋይዝ በቁጭምጭሚት ብቻ ሆነ ወደ ጌታ መሄድ እንችላለን። ችግር የለም፣ ሚነጥቀብን የለም። ሳልቬሽናችን ቁጭምጭሚት ላይ ያለ መሄድ ይቻላል። ባት በዚህ ምድር ላይ ሳለ ኢንፍሉዌንስ እናደርግ ዘንድ ምድርን በእግዚአብሔር ክብር እንሞላ ዘንድ ምድርን ለእግዚአብሔር እናመጣ ዘንድ ህዝብን ሌላችን መጨመር አለብን። ሃሌሉያ! በቁጭምጭሚትና በጉልበት ላይ ምን ሆነ ኢንፍሉዌንስ አታመጣ። ይህን ማወቅ አለብን። ሃሌሉያ! ታትስ ዋይ ዲፈረንስ ያለው ከሰው ሰው ልዩነት ያለው እግዚአብሔር ስለሚያዳላ አይደለም። ለሚቴኝ ሁሉም የእግዚአብሔር ልጅ ነው። በክርስቶስ ኢየሱስ በደሙ የተዋጀ ሁሉ ልጅ ነው በእግዚአብሔር ፊት። ዲፈረንስ ያለው ዘሌብሎ ሃሌሉያ! ቴራ ባጋስ እየገባችሁ ነው። ክብር ለኢየሱስ ይሁን። ደግሞ ይላል 1000 ለካ በውሃው ውስጥ አሻገረኝ። ውሃው እስከ ወገብ ደረሰ። ሃሌሉያ! ባራናቶ ጂና ማንቴሌስ ካንዳላስ ጄና ማዬ ካታባቦስ እንደለስ እስከ ወገብ ደረሰ። ይሄ ደግሞ እዚህ ጋር ውሃው ያለው ፕሬዝ ዘ ሎርድ ኢላማዬ ካናሾ ታቢያ ላጊራ ባጋስ ዛሬ ለአንድ ሰው መሻገር ይሆንለታል። ወደ ኔክስት ሌቭል መሻገር ይሆንልናል። ትረስት ሚ ዛሬ እንደመጣችሁ ትመለሱ። ዌስት ወገቤ ላይ ይሆናል። ይሄ ደግሞ በቃ ሰሬንደር ያደርጋሉ። እዚህ ላይ የደረሱ ሰዎች ለእግዚአብሔር ነገር ይሰጣል። የራስ የሚባል ነገር የለም። አንደርስታንድ ይኸውላችሁ ክብሩ እየከበበኝ ነው። ወደ እናንተ እየለቀቁት ነው። ያኔ የሚባል ነገር የለም። ሰሬንደር ያደርጋሉ። ለእግዚአብሔር መንፈስ ይሰጣሉ። ቃሉን አፕላይ ለማድረግ ይሞክራሉ። ሃሌሉያ! ፍሩትፉል ናቸው።
ይኖራሉ። የድል ህይወት በኃይል አይደለም፣ በብርታት አይደለም፣ በችሎታ አይደለም፣ በመንፈስ መንፈሱ መጣሉ ስለደረሰ ኪና ማዮሶ ባሊያ ያ መንፈስ እኮ ነው የሚሰራው ወገኖቼ። ያ መንፈስ ነው የሚሰራው። ዛሬ ቤተክርስቲያን የደከመችው መንፈስ ቅዱስን ስለማትታመን ነው። በቃ እውነቴን ነው የምላቸው። መንፈስ ቅዱስ እንዳለ አይደለም። መድረክ ላይ መንፈስ ቅዱስ አለ። ላይፍ ስትወጣ አስገባ ከመንፈስ ቅዱስ ጋር ድራይቪንግ እያደረግ ከመንፈስ ቅዱስ ጋር ብቻ ነው። ሃሌሉያ። መንፈስ ቅዱስ በጣም ኢምፓወር ያደርጋቸዋል። ኢምፓወር ያደርጋቸዋል። ሃሌሉያ ሃሌሉያ። ለመዘመን ኢምፓወር ያደርጋቸዋል። አሜን። በኃይሌ በድምፄ እዚህ ጋር ቆማለሁ ካልሽ እዚህ ሌብሉ ሲደርስ ግን you are empowered. Season out of season. በጊዜው አለ ጊዜው እዚህ ጋር ያሉ ሰዎች ሪስክ ቴከሮች ናቸው። እንደ አብርሃም ወጣ ሲል ወደ ማያውቀው ምድር ሪስክ ቴከሮች ናቸው። ከእግዚአብሔር ጋር አይደራደሩም። ከመንፈስ ቅዱስ ድምፅ ጋር አይደራደሩም። ውጣ ካለ ውጣ ነው። እንደ ፊልጶስ በምድረ በዳ ካለ ሂድ ነው። ሃሌሉያ ሃሌሉያ። አያስቸግርህም። ውሃው እዚህ ስላለ ነው አትልም፣ ልትል አትችልም። ያንሳፋል ያለ ብል ሃሌሉያ። በዛ ገጠር ውስጥ ከንቱራ በጋዲያ ማንም በማያየው ሄድና አገልግል ካለ ወሳኝ ምትለው ሃሌሉያ። ሊወርቃትንም ኢየሱስ ጌታ ኪናማ የውሴሜና ማንዲዮስ ከዛ 1000 ክር ያህል ለካ ሰውየው እንደገና አያችሁ ለምን እንዴት እያደገ እንደመጣ። ከዛ በኋላ ምን ሆነ መሰላችሁ? ኒካላ ቦሲያ የሚዋኝበት ሆነ። እስከና አቃተው። በቃ ሰውየው ይዞት አቃተው። የሚዋኝበት ሆነ። ሃሌሉያ የሚዋኝበት ሆነ። አቤቱ ኢየሱስ ሆይ እስኪ ንዋኝ በሉ። ሃሌሉያ የሚዋኝበት ባጂጋና ሞንቶላ ባጋስ ኤሌብሎ ማቹሪቲ የሁላችሁ እድገት ማቹድ በእምነታችን ጠልቀን የመግባት ነገር የሁላችሁ ማንኛውም የህይወት ቻሌንጅ ቢያጋጥማቸው ሲስ ጋር ያሉ ሰዎች በጥበብ ነው የሚያልፉት፣ በኮንፊደንስ ነው የሚያልፉት። ሳርከምስታንሱ አይወርሳቸውም፣ ነገሩ አይወርሳቸውም። ጌላ በራና ሀዱሽ በእግዚአብሔር መልካምነትና በሉዓላዊነቱ ላይ የተደገፉ ሰዎች ናቸው። የሚዋኙ በመንፈስ ቅዱስ የሚዋኙ ኧረ እግዚአብሔር ያድርግብን በኢየሱስ ስም። ኢንፍሉዌንስ ያደርጋል።
ይገባል ዛሬ በጌታ በኢየሱስ ስም ይገባል እንደ እግዚአብሔር አፍ ሆኜ እናገራለሁ ይገባል ከዛሬ ላይ መጨረሻ እንደገና ለካ ይላል አንድ ሽክል ለካ ከዛ a river that cannot be crossed ማንም ሊሻገረው የማይችል ወንዝ ሆነ የሰው ኤሌመንት የለበትም እዚህ ውስጥ ሰው ሊባል አይታይም ልሻገረው ወንዝ ሆነ አትሌት በቃ በፍጹም ማንነቱ ለእግዚአብሔር ሰጠን ይዞ በመንፈስ ቅዱስ ህልውና የተዘፈቀ ሰው ነው ለእግዚአብሔር ፍቃድ የተነከረ ሰው ነው ካለ እግዚአብሔር ነገር የሚገባው የለም ያለው በቃ ሃሌሉያ የተዘፈቀ ኢየሱስ ጌታ ነው ከመንፈሱ ጋር ኮምፕሊት ዩኒቲ አለ አንድ ሆነ አንሊሚትድ የሆነ ፖቴንሻል አለ ፖሲቢሊቲዎች አሉ ኦፖርቹኒቲዎች አሉ እዚህ ሰው ጋር ስለፈለገ አይደለም በመንፈሱ ስለተዘፈቀ አሜን ያው በመጨረሻው ዘመን ገንዘብ ፈልገህ አይመጣም እሱ ከተተሃል አንተ ብቻ ግባበት ሃሌሉያ ተዘፈቀበት መንፈስ ውስጥ ተከትሎ ይመጣል ያንኳኳ ባድራሻ ሺካማንዶሶ ብሩ ወርቁ የኔ ነው ይላል ሃሌሉያ ምድርና ሞላው የእግዚአብሔር ነው አንተ ብቻ በመንፈስ ውስጥ ዘልቀህ መንፈስ ቅዱስ እየተናገረ ነው ወገኖች ግባ በመንፈስ ያ የሚያስጨንቀ ነገር ያ መከራ ሁሉ ይነሳል በውሃው ኃይል ያላችሁ ሪቨሩ የሚያመጣው ኢፌክት እንገራችሁ ፈጠን ብዬ ታዲያ ወንዙ ሲፈስ ምንድን ነው የሆነው እዛ 7 ላይ 8 9 ላይ ልንገራችሁ ፓራፍሬዝ አድርጌ ጊዜ ስለሌለ ውሃው ሲፈስ ወደ ወንዙ ሲፈስ ህይወት ያለው ነገር ሁሉ ይንቀሳቀሳል የሞተ ነገር ሁሉ ይንቀሳቀሳል ሂሊንግ ይሆናል ፈውስ ይሆናል ሪስቶሬሽን ይሆናል ይሄ ውሃ ሲጨምር ትፈወሳለህ ስፒሪቹዋሊ ፊዚካሊ ፈውስ ይሆናል ይሄ ውሃው ሲጨምር በሽታ ተጠራርጎ ነው የሚሄደው ካንሰር በፊት አይቆምም ሪስቶሬሽን ማንኛውም የጠፋብን ነገር in the mighty name of Jesus restoration ለቤተ ክርስቲያን ክብሯ ሪስቶሬሽን ይሆናል ሃሌሉያ ሺካማንዶ ሳቲያ ለክሮንዶ ሺካማይ ሃሌሉያ ክብሯ ሪስቶሬሽን ፍሩትፉል ያደርጋል ውሃው በፈሰሰበት ቦታ በጎን ጎን ያሉት ዛፎች በሙሉ ፍሬ ያፈራሉ ከእንግዲህ በኋላ ፍሬ አልባ አትሆንም የዳሰስከው የነካኸው ነገር ሁሉ ፍሬያማ ይሆናል ፍሬያማ ኢየሱስ ምን አለ እናንተ አልመረጣችሁም እኔ መረጥኳችኋል ፍሬ እንድታፈሩ እንዲበዛላችሁ ፍሬ እንድናፈራ የእግዚአብሔር ሀሳብ አትሻወድ ወንድሜ ፍሬ እንድናፈራ የእግዚአብሔር ሀሳብ ግን በራስ ማፍራት አትችልም ገባ እንደ ኪንግደም ኦፍ ጋድ እንደዛ ዓለም ጠራግረ ነው ተምረህ እንዲያርገ በእግዚአብሔር ቤት እንደዛ ይሰራ ፍሬ እንድናፈራ የሚያደርገው መንፈስ ቅዱስ ነው ሃሌሉያ ውሃው ሲጨምር ቬራ ጋዶሲያ ውሃው ሌቭሉ ሲጨምር ከዛው ምን አልመሰላችሁ አባ
ህይወት እንደሆነላችሁ እንዲበዛላችሁ መጣ ምን ትፈልጋለህ abundance life ነገር ግን መንፈስ ቅዱስ ይመጣል በመንፈስ ቅዱስ እስኪ መንፈስ ቅዱስ ወደሃለሁ በለው አሜን abundance life provision blessing ወገኖች provision አቅርቦት ለፕሮጀክቶቻችሁ አቅርቦት ጄናማዬ ከተላባቀስ ለእግዚአብሔር ስራ አቅርቦት እግዚአብሔር ሰው እግዚአብሔር ፕሮቫይድ ያደርጋል God will provide wow ሲፈስ ፊሾች ይመጣሉ praise the Lord satisfaction ያዘናል እስሙራ አስመስናል ፈሳሽ ወንዞች የእግዚአብሔር ከተማደስ ማለት ነው ያው በመከራቶ በችግርቶ በቻለችቶ ይሄ ወንዝ የሚፈስ ከሆነ ይዶንክ ደስታው that's why ነህምያ ምን አለ ህዝቡ አታክሱ አትዘኑ አለ the joy of the Lord is our fragrance hallelujah እግዚአብሔር ደስታ ኃይላችን ደስ የሚለን ከሆነ ኃይላና no matter ለቅሶ ቢሆን መከራ ቢሆን ችግር ቢሆን ለጊዜው ዜና ማየቆ ታራባጋስ ለካዳባ ሸካ ታራባጋስ መከራሽን እንዳለፈው አትረሻለሽ ሃሌሉያ እንዳለፈው ወንዙ ነው የሚጠራጋ እግዚአብሔር ጆሮሽን ጨው የሚያደርግ በረከት አምጥቶብሻል ቬሪ ታማኝ ናት ይለኛል ጌታ በቃ የዘላለም ሕይወት ያመጣል ሳልቬሽን ያመጣል ውሃ ሲበዛ ራማዬ ካቶስ በከተማው ላይ ወጥተህ ስትቆም ሰዎች እየመጡ ጌታ መቀበል ሃሌሉያ ቦርድና ሲመጣብሃል ሃሌሉያ ጄካታላ ወሳታ ማንም የተቀባ ቢሆን አለ በበዓልም በመጨረሻው ጊዜ ቆመና ኢየሱስ ማንም የተቀባ ቢሆን ወደ እኔ ይምጣ ሃሌሉያ የሕይወት ወንዝ ውሃ ከሆዱ ይፈልቃል ከቤተ መቅደሱ ይፈልቃል salvation ይሆናል ሃሌሉያ መዳን ይሆናል ሃሌሉያ ለሳውዝ አፍሪካ መዳን ይሆናል ለአፍሪካ መዳን ይሆናል ለላቲን አሜሪካ መዳን ይሆናል this is the time ጌታ ሊመጣ ብድች ነው ነፍሳት መምጣት አለባቸው ነፍሳት ግን የሚመጡት በእግዚአብሔር መንፈስ ነው እስኪ ነገሩ ይጨምርና አደባባይ ላይ ቆም wow ባለበት ሁሉ አሳ ይሰበሰባል እስኪ አንተ ውስጥ ሙላና ቆም አደባባይ ላይ እየመጣ ንስሐ ነው የሚገባው ሃሌሉያ አትለማመጥ ሃሌሉያ ቦልድነስ ይመጣል የእግዚአብሔርን ወንጌል ለመስበክ ቦልድነስ ይመጣል ሐዋርያው ማነው ጴጥሮስ ፈሪ እኮ ነበር ኢየሱስን ችግር አድርጎ ካደ ዘካማንዶስ መንፈሱ በወረደባቸው ጊዜ ሃሌሉያ ቀጥ ብሎ ቆመና እናንተ ሰዎች ሆይ አለ ሃሌሉያ ስሙ አለ ኢየሱስ ጌታ ነው የኢየሱስን ሕይወት ሞትን ትንሣኤውን ሰባሁ ጊዜ 3000 ሕዝብ ወደ እግዚአብሔር መንግሥት ተጨመረ በቃ ወንጌል ተሰብካላችሁ ወንጌል ተሰብካላችሁ በያለንበት በደረስንበት በስራ ቦታችን አንደበታችን ከእንግዲህ ይከፈታል ዝም ሊል አይችልም በኢየሱስ ክርስቶስ ዝም ሊል አይችልም አዋጅ 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 ኢየሱስ ያድናል ኢየሱስ ያድናል ኢየሱስ ያድናል እውነትም ሕይወትን መንገድ የሚሆነው ያድናል ከሱ ሌላ የለም አንደበታችን አይዘጋም ያው ልዝጋ አትል
ደግሞ ግን በውስጥህም ቢሆን ያንተን ፈቃድ ያከብራል። መጠማት መቻል አለብን። መጠማት ሀንገር የሆነ ካተጠማ 5 ሊትር ውሃ እዚህ ባደርግልህ 6 ሊትር ውሃ ባደርግልህ ምንም አይመስልህም። ከተጠማ ግን ትጠጣለህ። ኬንቶራ ባላሳ የተጠማ ማንም የተጠማ ቢኖር ወደ እኔ ይምጣ። ሸካማንዳሲያ ማንም የተጠማ ቢኖር ወደ እኔ ይምጣ። ተጠማ በቃ በደረቅ መሬት ላይ ውሃን የማፈስ ይላል። ካደረክ ካልተጠማ መንፈስ ቅዱስ ዝም ብሎ ያፈስብህ። ፎርሹ በእግዚአብሔር ቃል ነው የምነግርህ። ለዛ ነው ዳዊት አቤቱ ነፍሴ አንተን ናፈቀች። ዠካማዳ ማለዳ ተነስታ አንተን ነው ነፍሴ። እግዚአብሔርን አንድ ነገር ለመንኩት አለ፣ እሷን እሻለሁ አለ። በእግዚአብሔር ቤት ለዘላለም እኖር ዘንድ በፕሬዘንሱ ለዘላለም እኖር ዘንድ ንግስና ይወሰድ። አይ ዶንት ኬር ሀብቴ ይወሰድ። አይ ዶንት ኬር በእግዚአብሔር ፕሬዘንስ ውስጥ መኖር በህልውና ውስጥ ካለ ያውቀዋል። መጀመሪያውንም ያነገሰው እኮ ህልውናው ነው። ከእረኝነት አንስቶ በነገስታት ቤት ያስቀመጠው ንጉሥ ያደረገው እኮ ይህ ፕሬዘንስ ነው። ብቻውን ሆኖ ማንም በማያየው ሸካማዶ ኬንታራ ኦዲያናማስ በጉን ምናምን እየጠበቀ ግን ያመልከው ነበረ። ዘታላ ባጋታ ወንድሜ ሆይ እግዚአብሔርን አምልክ፣ እግዚአብሔርን አምልክ። ወደ ሌላ ሌቭል እግዚአብሔር ያስገባል። አሁን ትደነቃለህ እንዴ? እግዚአብሔር ባንተ ይሰራል። ሃሌሉያ። ሌቭል ይጨምር። ከሱ ጋር ፌሎሺፕ አድርገህ ለራስ ሳካታ የራስ የሆነ ጀኒውን መዝሙር እግዚአብሔር ሲያፈስልህ አያለሁ። በሌሊት ሲያፈስልህ አያለሁ። ስማ፣ እስከ ዛሬ ድረስ ተዘምሮ የማያውቅ ስታይሉ ራሱ የተለየ አምቴንዩ የእግዚአብሔር አይዶነ ወንድሜ አላውቅህም፣ ነገር ግን የእግዚአብሔር መንፈስ ፖይንት ያደርግሃል። ተነስልኝ እስኪ ሃሌሉያ ተነስልኝ። የእግዚአብሔር ክብር ባንተ ላይ ነው። እሳቱ ባንተ ላይ ነው። እሳቱ ባንተ ላይ ነው። እሳቱ ባንተ ላይ ነው። እሳቱ ባንተ ላይ ነው። ሃሌሉያ ዜና ማየካቶሎቦሲያ ዜና ማየካታ እግሮቹ ወደ ሰሜን ሲሄዱ አያለሁ። ወደ ደቡብ ሲሄዱ አያለሁ። ወደ ምስራቅ ሲሄዱ አያለሁ። ወደ ምዕራብ ሲሄዱ አያለሁ። ግን የዓለም ካርታን ነው ማየው። የዓለም ካርታን ነው ማየው። የዓለም ካርታን ዳዊትን በገና መደነጃ ትጫወታለህ፣ ሙዚቃ ትጫወታለህ። ይኸውልህ በቃ ቅባት፣ ልዩ ቅባት፣ ጀኒን የሆነ ቅባት አይቴሉ። ይሄ ጣቶች በመሳሪያው ላይ ሲያልፉ አጋንንት በፊትህ አይቆም። ኢየሱስ በጉባኤው ከፍ ከፍ ይላል። አምላክ ከፍ እያመለክ ነፍሳት ይመጣሉ ወደ እግዚአብሔር ጉባኤ። በአደባባይ ላይ አይሃለሁ። ሼካማንዶሲ እግዚአብሔር ፕሮፌሽንን ያመጣል። አቅርቦትን ዶት እሳቱን አንድደው ይልሃል። እሳቱን ከመሰዊያው ላይ ታጠፈው ይልሃል። እሳቱን አንድደው ይልሃል። ጨምርበት ይልሃል። ቃሉን አንብብ ይልሃል። ሬና ማየካታራ ሃሌሉያ። እሳቱ ይረድ ዘንድ ማገዶ ያስፈልጋል፣ እንጨት ያስፈልጋል። ቃሉን አንብብ ይልሃል። ብላ ይልሃል። የምትሄድበት ምድር ሩቅ ነው ይልሃል። ሃሌሉያ ማድረግ እግዚአብሔር do not grieve the Holy Spirit ኤፌሶን 4:30 ላይ
እንደዛ ነው የሚለው። ሃሌሉያ ለቤዛ ቀን የታተማችሁለት ቅዱሱ መንፈስ አታዛዝኑ ይላል። በቃ እናሳዝነው ከእንግዲህ በኋላ። ሃሌሉያ ቁጣ፣ መራተኝነት፣ ዘረኝነት ከማቶሳታላ ለካማዶሰቴለቤያ ዜናማ የጌታ ቂም፣ አንፎርጊቭነስ፣ ሰዎችን በጥላቻ መያዝ፣ ይቅር አለ ማለት በቃ ይቅር ወገኖች ይቅር። ሕፃን ሳለሁ እንደ ሕፃን አስብ ነበር። አሁን ማቸውት ሰውን ግን መንፈስ ቅዱስ ሴንሲቲቭ የሆነውን ነገር ማወቅ አለብን። ይኸውላችሁ መንፈስ ቅዱስ ይሄ ሌቨሉ እንዲጨምር እናስወግድ። ሰዎች አድቫንቴጅ ይወሰድብን የተስፋዬ ምንም ችግር የለም። ይበድሉ፣ ያስከፉን እንተው ለጌታ። እግዚአብሔር መልሳለሁ። ሃሌሉያ መልሳለሁ። እግዚአብሔር ዶንት ወሪ በራሳችን ኃይል አናድርገው። ሃሌሉያ ያንን ካደረግን በእውነት የምላችሁ ይሄ ፕራይድ ያው ጌታ ትንሽ ብልጭ ሲልልን ገና ሲጠቀምብን በቃ ፕራይድ ያለ ህዝብ የለም ማለት ሁሉም በኃይል ያደርገዋል። ሁሉም በችሎታ አይሰራም። እግዚአብሔር መንግስት ላይ አይሰራም። ሴካማንዶሲያ ይህን ሁሉ እናስወግድ። ጀስት ሀምብል በቃ እንደጻለች መንፈስ ቅዱስ ይጠቀምብናል። ክብር ለኢየሱስ ሲሆን እስኪ ለእግዚአብሔር አጨብጭቡ። ጨርሻለሁ። አንድ ቀን ሮሜ 8:29 ላይ ምን ይላል መሰለኝ? ልጁን በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል። የማንም የልጁን መልክ ይሁንላችሁ። የእግዚአብሔር አልቲሜት ጎል በምድር ላይ በህዝቡ ላይ ክርስቶስን እንድንመስል የክርስቶስን መልክ እንድንይዝ በቃ ገና ከመፈጠራችን ከመዳናችን በፊት ፕሪደስታይንድ የሆነ ነገር እግዚአብሔር እንደዛ ነው የሚፈልገው። ግን በራሳችን ኃይል አንችልም። ሁለተኛ ቆሮንቶስ 3:18 ላሳያችሁ። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆነው ጌታ እንደሚያደርግ ያንን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። የቀድሞ ነው ይላችሁ። ከሌቭል ወደ ሌቭል እንለወጣለን። ሃሌሉያ ያ ሌቭሉ እየጨመረ ሲሄድ ክርስቶስን እንመስላለን። የእግዚአብሔር አልቲሜት ጎል ዜና ማዮኮፓስ እስኪንጸልያለን በልሳኖቻችን ኢግናይት አድርጉት። ሃሌሉያ ይህን ጉባኤ እግዚአብሔር ባሪያዎች እዚህ አሉ። ኮርፖሬት አኖይንቲንግ አለ ዛሬ። ሃሌሉያ ካፕቸር የማይደረግ ዳቢሎስ የለም። ካፕቸር የማይያዝ በሽታ የለም። የማይያዝ ችግር የለም። እስኪ እንጸልያለን። ማሳካላ ባጋቶስ ሃሌሉያ
What do you say? እግዚአብሔር እንድታመልክ እንድታገለግሉ በውስጡ ትልቅ ነገር አስቀምጧል። አዳፍንሽ ዋይ ይልሻል እግዚአብሔር ሰዓት ከመሰዊያው ዜና ማየ ካታላ ባጋስ ጉድ ኒውስ ናንቺ ዛሬ መነሳት ሆነልሽ፣ መነሳት ሆነልሽ፣ መነሳት ሆነልሽ። ሲቹዌሽን ነገርሽ ይዞ ሲቹዌሽን እንዳትወጪ እግዚአብሔር እንዳታገለግይ በመሰዊያው ላይ እንዳትቆሚ ነገሮች ያዙሽ። ራይት ያ ዛሬ ግን በጌታ በኢየሱስ ስም በመጣው ወንዝ in the mighty name of Jesus ለሰው የማይቻል ለእግዚአብሔር ይቻላል። ዛሬ እግዚአብሔር አንከባለለልሽ። ማርያም ወደ መቃብሩ ሄዶ ማን ያንከባልልልናል ይሄን ድንጋይ ባለው ጊዜ ሻካፋታ መላእክቱ ተነስቷል አለ። ያንቺ ነገር ሬዘረክት አድርጓል፣ ተነስቷል ከወንዙ የተነሳ in the mighty name of Jesus ያንቺ ድንጋይ የሆነብሽ አላስኬድ ያለሽ ነገር እንቅፋት ሁሉ እግዚአብሔር አነሳለሽ። Yes ማንኛውም ሊሚቴሽን በጌታ በኢየሱስ ስም I break it. ያው ተመሰክሪያለሽ ትባይለሽ ተመሰክሪያለሽ
ቤቱ ሄደ፣ ወደ ወንድሙ ሄደ። ቴላባጋዶስ ያልሽ I tell you በረኔ የሚከፍትልሽ ነገር እግዚአብሔር አስቀምጧል። አንቺ ግን ዛሬ ግን መነሳቱ ነሽ። በኃይል አይደለም፣ በብርታት አይደለም፣ ተነሳሽ። በጌታ በኢየሱስ ተነሳሽ። in the mighty name of Jesus ተነሳሽ። ቴላባጋዶስያ ባንቺ ውስጥ ያለው ይወጣል። ለሕዝብ በረከት፣ ለእግዚአብሔር ቤት በረከት። ዝማሬ በውስጥሽ ፈለቀ ፈለቀ። in the name of Jesus እያመሰገንሽ ሂጂ። ሃሌሉያ። ሴት ህይወቴ ምን መልሳለሽ? ታሪካይ ልክባ ትላንት የሆነ ቦታ ላይ ተገናኝተን ነበርና አብረን ጸልየን ይታይልን ነገር ነበር ሲናገራት እግዚአብሔር ሴት ሲያታቅ ከዛም በኋላ ልጆችን ይዤ እመጣለሁ ብላ ዛሬ መጣችሁ። እናንተ እግዚአብሔር ጌታ በዚያ ምን አይነት ጌታ እንደሚወድሽ አይሽ ኑሮ ደግሞ የእግዚአብሔር ሰው መልእክት ያመጣሽ ሁለት ሳምንት አይሆን ከኢትዮጵያ በገና ብቻ ወጣ አላወቀችም። እሱ ጌታ ሲናገር የምናገረው ነገር እግዚአብሔር ምን አይነት እውነት እንደሆነ እንድታውቁ ነው የሚሰጠው። በሱ ሲካፈል የነበረው በገና ብቻ ወጣ ጌታ ኃይለኛ ነገር ነው ማለት ትንሽ ቀጥል። መንፈስ እንደወደደ ከአንተ አላባት ያፈስ መንፈስ እንደወደደ መንፈስ እንደወደደ መንፈስ እንደወደደ መንፈስ እንደወደደ ሃሌሉያ። እግዚአብሔር ሰው እጅ አንሳባክ ሃሌሉያ ሃሌሉያ ሃሌሉያ። የራባጋዶሽ ተለቀስ አንተ የተቀባህ እግዚአብሔር ሰው ነህ። ሃሌሉያ ሃላባጋዶሽ ተናማስ ይህ መንፈስ እንደወደደ ነው። ሃሌሉያ መንፈስ እንደወደደ በሕፃናት ይጠቀማል። ሃሌሉያ የካታላባጋዶሽ ተለቀስ ሄላባጋዳስ ተለቀስ ሄራባና ማሸከና ባጋዶስ ኤሌሜንቶ በጋላባዶ በማጋስ ካናጋዱጂ ያማንደረ በጋጋስ ማራባሳንደ በጋጋቦሽ ካናጋዶስ ዚና ማንዶስ ኮሮቦስ ጂና ማጋዶስ ከለበሽ ካታላባስ ዚና ማየ ካታላባየ ካታላባየ ሃሌሉያ ኢየሱስ ክብር አለ በፊት ለፊት አሜን። ክብር አለ አሜን። ክብር አለ ክብር አለ። እግዚአብሔር ዛሬ እንዳመጣ አሜን ወደ ልዩ ዳይሜንሽን አሜን አገልግሎት አሜን ወደ ልዩ ዳይሜንሽን ሲዘረጋ አሜን ከዚህ ወንዝ የተነሳ ስማ እግዚአብሔር በታላላቆች ፊት ያቆምሃል። one day እኔም ባታለኝ እግዚአብሔር ሰዎች ይናገራል። በነገሥታት ቤት ያቆምሃል። the favor of God በአንተ ላይ ያለው አሁን ያለህበት ሲቹዌሽን ማውቀው ነገር የለም። ነገር ግን አስቴርን ከኤክስትሪም ፖቨርቲ ዝቅታ ስፍራ ከሞገሱ የተነሳ ወደ ነገሥታት ቤት ያስገባል። የእግዚአብሔር ሞገስ ባንተ ላይ የእግዚአብሔር ሞገስ ባንተ ላይ ሸካባንዶ ሰኮሮች የእግዚአብሔር ሞገስ ባንተ ላይ I decree and declare the favor of God is upon you in the mighty name of Jesus. Don't worry. ለጀመርከው ፕሮጀክት don't worry. እግዚአብሔር አሳዎችን ያበዛል፣ ፕሮቪዥን ያደርጋል፣ አባንደንስ ያደርጋል፣ ይትረፈረፋል። ከአንተ አገልግሎት ብዙዎች ጠለሉሃል። you know what? እግዚአብሔር ሲልን ያሳየኛል። you know የእግዚአብሔርን መንግስት ይለኛል እንደ ሰናፍጭ ቅንጥርጥራት ባደገች ጊዜ ግን ለብዙዎች በረከት አሜን። ይሁን አይደለም ምን አይነት ውስጥ እንዳለ አላውቅም፣ ግን እግዚአብሔር ያቺ ታናሽ የመሰለችው ነገር ከወንዙ
ፈረሰኞች ዛሬዎች ዛሬ ያሉት ስለ አሜሪካ እያወራን ነበር። እሱ ህልም አይቶ 2 ጊዜ ህልም አለ። እኔ ኢንቪቴሽን የመጣልኝ 4 ወር አልፎታል እና አሁን ቀጠሮ አፕሪል እንደ ኮንፈረንስ አለ ቨርጂኒያ ላይ ከ15 እስከ 28 ግን እንትኑ የቀጠሮ ቀንና እንትኑ አልተግባባም እና ኢንቪቴሽኑ ማለት ነው ኢንቪቴሽኑ ቀድሞ ወደዚህ ነው ያለው ሴፕቴምበር ነበረ። ከሴፕቴምበር እየሳብነው ነበር 23 ላይ አሁን በሜይ 23 ላይ ያለው እኔ ደግሞ ከአፕሪል መጀመሪያ መግባት አለብኝ ለኮንፈረንሱ ቀድሜ መቅደም አለብኝ። ያው እሱን እናደርጋለን ብለው ገንዘብ ይሟሉ ብቻ እንትን ብሎኝ ህልም አይቼ ነው ባለፈው አንድ ጊዜ ያየው አሜሪካ ሀገር መጥተን እንደገና አሁን ደግሞ ደግመህ አየሁ እና ልነግርህ ነው ላይ አይኔ አልነገርኩም ለማንም አላወራም። ፕሮሰሱን ጀምሬያለሁ እንትን ቢላ ቀጠሮ ያው ሁኔታዎች እየተሻለሽ እና ብዙ ነገር እና እዚህ ግን እየጸለይኩ ነው። ምን እየጸለይኩ ነው? እቺ ሴት አታውቀኝም። ምንም ማለት ነው ማለት ምን ስለ አሜሪካ ተናገረኝ ለምሳሌ ሜል አሁን ማገልገል ሆነ ከጀመርኩ እስኪ ማገልገል ነው። ምክንያቱም ብዙ በጣም ከባድ ሁኔታ ጥሩ ነው። ባለፈው ዓመት ሳውዝ አፍሪካ መጥቼ ያለው አንድ ወር አካባቢ ያለው እና ምን እላለሁ እግዚአብሔር አሁን ለሜል እያሰብኩ ሄጄ ኢንተርቪው አድርጌ መመለስ ሀሳብ አለኝ እና ጌታውን አልኩት አሜሪካው ማለት ነው ሴቶች ስለማታውቅም ብላ ስለ አሜሪካ ብቻ ተብሎ አሜሪካ ብቻ እግዚአብሔር ይወልህ ይኑባት ድምጡ ላይ አንተ አሁን ኮንፈረንስ ምናምን ነው የምትለው ተለመነ ነው። አሜን ለምን አይደለም? አሜን ከፈለገ እግዚአብሔር ኮንፈረንሱን ኤክስቴንድ ሊያደርገው ይችላል። አሜን ዝም ብለህ በመንፈስ ቅዱስ ማለት አሜን ዝም ብለህ አምልከው አሜን ስራ እግዚአብሔር ማምለክ ነው። ይኸውልህ አስቴር ላይ የነበረው ፌቨር ሁሉ አፕሩቭድ እንዲያደርግላት ንጉሱ እንኳን የማይደፈሩ ንጉስ እንኳን እባክህን እዚህ ራት ግብዣ አድርጌያለሁ ምናምን እየተንቀጠቀጡ ሊሆነ ተራዋ ካልደርሰ መግባታችን ቢካዝ ኦፍ ዘ ፌቨር ኦፍ ጋድ አፕሩቭድ ተደረገ። አሜን ያንተን ቪዛ ማንም አይከለክልም። አሜን ትራምፕ የፈለገ ነገር ፖሊሲ ቢያወጣ አዋጅ በዋጅ የእግዚአብሔር መንፈስ አንተ አሜን ደግሞ ክብርታል አሜን ስታገለግል ዝም ብለህ ካንተ ኮንፈረንስ ምናምን አይደለም በክብር ነው የምታገለግለው። በእሳት ነው የምታገለግለው። የተናገርከው ነገር ጠብ አይልም። ዜና ማያካታ ምድር ላይ አንዷ ቃል ጠብ አትልም። አሜን You are not ordinary person. ሁኔታ የሚለው ሌላ ነው። ነገሩ የሚለው ሌላ ነው። አንተ ግን እንደዛ አይደለም። የከበረ ነገር እግዚአብሔር የከበረ ነገር አሲሉ ናትን አንተ በቃ ከፈለገ እኮ እግዚአብሔር ያለ ቪዛ ፊልጶስን እኮ ነጥቆ ነው ከወሰደው ነጥቆ ቁጭ ሊያደርግ ይችላል። ባይዘወይ እንደዚህ አይነት አገልግሎት አሁን ይጀምራል። ቪዛ ምናምን ይሄ የምድር ሰብት ዳይሜንሽን አይዝም ፎርት ዳይሜንሽን በእምነት ወጣለች። በእምነት ከኢትዮጵያ ተነስተህ አትላንታ ልትገኝ ትችላለህ። ዶንት ስቴት ዘ ሆሊ ስፒሪት ሊቭን ጨምር ሊቭን ጨምር አይዞህ አታልቅስ። I just say crying ለቅሶ ያለው በእንትን ይሄ በምንድን ነው በቤት በኋላ ተንበርክከህ very good heart እግዚአብሔር ልብህን ይወደዋል። people ግን they don't understand and understand that አንተ በቅንነት ትሰራለህ they are twisting በጌታ በኢየሱስ እግዚአብሔር ከፍ ከፍ ያደርጋል። አሜን እግዚአብሔር ደግሞ ከፍ ያደርጋል። አሜን አንደኛዋች አሜን ባይሆን ከተነፋ በኋላ በኋላ ስትጠራ እንዲህ ብትረግጠው ፈንቅሎ ይወጣል። በሌላ ዳይሬክሽን ይነሳል።
አሜን መልካት ይያለ አሜን ታገለግላለህ ሲዝመነው በመንፈስ ቅዱስ ኃይል ነው ታገለግለው ወንዝ ሊሻገረው የማይችለው እንዳለ እግዚአብሔር ክርስቶስ አሜን አሜን praise the Lord ወይ እንደዚህ ሻገስ ኢየሱስ ጌታ ነው ያለብኝና እግዚአብሔር ያመለክ ነው ሃሌሉያ እስኪ ዛካል ኤላ ባጃና አንተ ወጣት ሰበረ እኛም አመለጥ ይኸውልህ ካንዶሮ ቦሻ ሰይጣን ሊገል ብዙ ነገር አደረገ እግዚአብሔር ሰበረ በቃ ሰበረልህ በጌታ በኢየሱስ ስም ሰበረልህ ላብራኖስ ታክሌራ ዲዮስ ታፕራቪና ሄልማዲጃ ለባዬ ማንኛውም በሽታ በኢየሱስ ስም ላይመለስ በወንዙ ተፈወሰ እንደገና ላይመጣ እንደገና አንሰራራ ከስሩ ነቀልኩት አብያተ ከረትክም ይነቀላል ነቀልኩት ነቀልኩት ከስሩ ገና ታገለግላለህ ይኸውልህ አዲዮ ማሳታ አልሞትም በሕይወት እኖራለሁ አልሞትም በሕይወት እኖራለሁ የእግዚአብሔር ማዳንነት አልሞትም በሕይወት እኖራለሁ የእግዚአብሔር ማዳንነት አሜን ቅድም ወንድሜ ምንድን መልእክት ያመጣኸው እያመለክ መጨረሻ በዝማሬ የተናገርከው መንፈስ ቅዱስ አሁን አመጣልኝ እንግዲህ እየዘመረ የተናገር ለአንድ ሰው መልእክት ያያለ አሜን ራእይ ሳይፈጸም እግዚአብሔር የተናገረን ነገር ላይ አንድ ነገር አይሆንም ሰይጣን በአንተ ላይ ስልጣን በጌታ በኢየሱስ ክርስቶስ ሰይጣን በአንተ ላይ ስልጣን ነው በቤት ላይ ስልጣን ነው በልጆች ላይ ስልጣን ነው በባለቤት ላይ ስልጣን ነው ገና ትሄዳለህ ታምባለህ ትወጣለህ ታድጋለህ ከክብር ወደ ክብር ከኃይል ወደ ኃይል ከጸጋ ወደ ጸጋ አሜን ጸልይ ካሌሎች ናቸው በኋላ ሰዓት 4:30 ስለሆነ ትከተል ታገ መንፈስ ቅዱስ አያልቅበትም ወንዝ ነው አላልኳቸው ወንዝ ነው መንፈስ ግን ጀስት ፊል ላይክ ለእግዚአብሔር ሰው መስጠት እፈልጋለሁ ለዚህ ታላቅ ባሪያ ግን ቆይ ጀስት አንድ ነይድዘን ሃሌሉያ ሃሌሉያ መንፈስ ቅዱስ ማራካቡሻና ማንቲያ ሌብራኖስ አንዴራ ባጋሲኬ ረቤሽ ጋንጋራቦስያ መንፈስ እንደወደደ ሃሌሉያ 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 መንፈስ እንደወደደ እስኪ ተነሳልኝ እግዚአብሔር ሰው ሃሌሉያ ሃሌሉያ እግዚአብሔር መንፈስ አለ ሃሌሉያ አንቺዋሪ እግዚአብሔር መልካም ነው ሃሌሉያ እስኪ እጆችን ዘርጋ ማላብሮኒያ ሳካራ ባግዲያና ሞሶቱ ሮቦሽታንዴ ኒካና ማሊያና ሞሰከረ በሽከንዴ ኢራማንዶሶ ኮሮቦሽታላ ብራኒ ሃቲሌ ኢምብላራሎሽ ተዲያኪያና ቦሰኬ ጊዳላላላ ቦሰንዴ ኒካራ ማሳካቶራ ባጋስ የማትጠብቃቸው ሰዎች በጣም የምትቀርባቸው ሰዎች ጌታ ግን ዛሬ ሪሊዝ አድርጋቸው just forgive them give everything to God ለእግዚአብሔር ስጥ እግዚአብሔር ያንተን ስራ ይሰራል ይውል በማታውቀው ፍጥነት ከፍታ ይሆንልሃል ያ ያጣኸው ነገር ያ የወሰዱብህ ነገር ያ ያሳዘን ነገር I am telling you በመቶ
ሪሊዝ አድርጋችሁ ይላል። አሜን። እስኪ ሪሊዝ አድርጋችሁ አሜን። ሪሊዝ አድርጋችሁ ፈታቸው ይቅርላቸው አላስባቸው ራና ማጋት ነገርን በመስቀሉ ስር ጥላለሁ በል ነገሩን በመስቀሉ ስር ይጥላል። Você querer chicata, ela mandou sacrilhati aqui olha você ela protege na matina magado sequilha, ela brando chacatala bagasokoto, ela brandi. Canal. Ande sawaya, eu canal. Canal ye não vamos fazer eu ande sawaya eu tenho só razão minha só. E não o lino me cata, escamado fatless. ነፍስን ለማጥፋት ያስራው ነፍስን ለማጥፋት እግዚአብሔር ግን ታደገ። አሜን። እግዚአብሔር ግን ጠበቀ። አሜን። ይኸውልህ እግዚአብሔር ባይጠብቅ የእግዚአብሔር ምሕረቱ ባይበዛልህ ዛሬ እዚህ አልነበርክ። ይሞታት የእሱን መንፈስ ግን እግዚአብሔር መጣው። አሜን። ያው የሚከታተል የቅናት መንፈስ ያው ከአንዴ ሁለት መሳሪያ ያዘ ሊገል in Jesus mighty name እግዚአብሔር ከለላ ሆነ። አሜን። መንፈስ ቅዱስ ከለላ ሆነ። አሜን። አንተ ጥሩ ልብ ነው ያለ፣ ነገር ግን ሰዎች ያሳዝኑሃል። በጌታ በኢየሱስ ዛሬ በናዝሬቱ በኢየሱስ በአንተ ላይ የሚሰራ መሳሪያ ያከናወነለት በጌታ በአንተ ላይ የሚሰራ መሳሪያ in the mighty name of Jesus አይከናወነለት። ሰበርኩት፣ ከቅዱሳን ጋር ተባብሬ ሰበርኩት። ከእንግዲህ ጠላት አያገኘም፣ የጠላት ቀስት አያገኝም። ለአንተ ከፍታ ነው፣ ለአንተ ከፍታ ነው። ጠላቶች እያዩ እግዚአብሔር ከፍ ከፍ ያደርግሃል። ቢዝነስ ሲባረክ አያለው። ይኸው እግዚአብሔር አይዲያ ይሰጣል። ዶንት ታበርከን ይስካል። ይሄ በትናንሽ ነገር አትታገል። እግዚአብሔር ስማ አይዲያ ይሰጣል። አሜን። አይዲያ ይሰጣል። አሜን። ፕሮስፐር የምታደርግበትን አይዲያ ይሰጣል። ግን ዶንት ፎርጌት እግዚአብሔር በባረከ ጊዜ አትሽሽ፣ ከእግዚአብሔር ቤት አትሽሽ። መንግስቱን ደግፍ። በደገፍ ቁጥር በረከት እየጨመረ ይላል። ኢንሻአላህ የአብርሃም ሎሌ ምን እንዳታውቃለ እግዚአብሔር ጌታዬ አብርሃምን እጅግ ባለጠጋ አደረገ። እጅግ ባለጠጋ ሆነ። አሜን። በጌታ በኢየሱስ አሜን። ክብር ለኢየሱስ ይሁን። ዛሬ የተገለገልን ነው። ሁላችሁም ቆሙ እስቲ። የእግዚአብሔር ስም የተባረከ ይሁን። እስቲ ከጌታ መንፈስ ቅዱስ ክብር ይሁን። ሃሌሉያ። ባርካት የእግዚአብሔር ባሪያ። ክብር ለኢየሱስ ይሁን። ጨምሪ በሏት፣ ስፊ በሏት፣ እላይሽ ላይ በሏት። ይሄ የመጣው አኖይንቲንግ እላይሽ ላይ ይሁን በሏት። ገና በሏት፣ ትሄጃለሽ በሏት፣ ትቀጥያለሽ በሏት። ገና እንዲለኛ ተራራው የሚል ነገር እስቲ አሜን ነው። አረ ሃሌሉያ። እስቲ አሜን ነው። በሮች እንዳይዘጉ እስቲ አሜን ነው። በሮቹን ልከፍትለት ዘንድ ቀኝ እጁን ያስወጣለ ለቂሮስ ያለው አሕዛብን ምን ላስገዛለት ዘንድ ክብር ለኢየሱስ ይሁን። በሮች እንዳይዘጉ እስቲ አሜን ነው። በሮችን ልከፍትለት ዘንድ በፊት ይሄዳለሁ አለ። ተራሮችን ትክክል አደርጋለሁ፣ የናሱን ደጅ ምን አለ እሰብራለሁ። እስቲ አሜን ነው። ይሄ የሚሰብር አኖይንቲንግ ከፊትሽ ወጥቷል። የሚሰባብር ለዛ ነው because of the anointing ይላል every yoke shall be destroyed ይላል። እስቲ አሜን ነው። ይሄ ቃል ነው የሚመጣልኝ። መጥቷል ይለኛል፣ ቅባቱ መጥቷል። አረ አሜን በሉ እስቲ። እስቲ አሜን ነው። ማታን ታራባራ ኢየሱስ ጌታ፣ ኢየሱስ ጌታ። ዛሬ ላይ ስመጣ በቃ እግዚአብሔር እንደዚህ ያልኩት በቃ አገልግለኝ፣ ተናገረኝ። እውነቴን ነው የምላችሁ፣ እንደ ሰው የምለው ነገር ነበረኝ እና እግዚአብሔር ታላቅ ነው። እስቲ ሰምቶሃል በሉት፣ ከጎናቸው ሰምቶሻል በሏት፣ ሰምቶሻል
አንድ ቃል ነው። እስቲ አሜን ነው። ወደ ውስጤ ያለው እሱም ብቻ ተናግሬ ለነቢይ እሰጣለሁ። እስቲ አሜን ነው። ብርቱ መልአክ አለ። እስቲ አሜን ነው። ብርቱ መልአክ በቃ ማተሙን ይፈታ ዘንድ አለ። እስቲ አሜን ነው። ኧረ ኢየሱስ ጌታ ማንም አልተቻለው ብሎ በቃ እጅግ አለቀስኳል። እስቲ አሜን ነው። ቃሉን ታውቁታላችሁ እናንተ። ኢየሱስ ጌታ ከሽማግሌዎች አንዱ እንዲህ አለው፣ አታልቅስ። ተቀምጬ እሷ ስትሰጠኝ እንደዚህ የሚል ነው፣ ህዝቤን አታልቅሱ የሚል አይሰማኝም። አንተ እጅግ ከፍ አድርግ እስቲ አላለቅስም በሉ እስቲ አላለቅስም በሉ። በጌታ በኢየሱስ ስም የለቅሶ መንፈስ የተመታ የሐዘን መንፈስ ይመታ፣ የሐዘን መንፈስ ይመታ፣ የሐዘን መንፈስ ይመታ። ብርቱ መልአክ ነው የሚለው። እስቲ አሜን ነው። ብርቶች የነገሯችሁ ነገር ዶክተሮች ሊሆኑ ይችላሉ፣ ኃያላን ሊሆኑ ይችላሉ፣ ታላላቆች ምትሏችሁ ነገር ነግሯችሁ ተስፋ አስቆርጧችሁ ሊሆኑ ይችላል። ዛሬ ግን በመጣው መንፈስ እስቲ አሜን ነው። በዚህ ቅባት ትሄዳላችሁ። ከፊታችሁ ያለው ይደረመሳል። ከፊታችሁ ያለው መቆም አይችልም። አረ አሜን ነው። እስቲ አሜን ነው። በቀኝ በግራ ነው የሚለው ወንዙ። እስቲ አሜን ነው። ያለመልም ነበር ይላል። እስቲ አሜን ነው። ዛፍ ሆነ ብሎ ይናገራል። ፍሬ አፈሩ ብሎ ይናገራል። በኢየሱስ ስም ልባርካችሁ። ይሄ መጣው ቃል እንድታፈሩ ያደርጋችሁ። ይሄ መጣው ቅባት እንድታፈሩ ያደርጋችሁ። እስቲ አፈራለሁ በሉ እስቲ። በእግዚአብሔር ቅባት ውስጥ ሆነ በእግዚአብሔር እሳት ውስጥ ሆነ አለማፍራት አትችልም። እስቲ አሜን ነው። እሳቱ ካለ ጠላት ይመታል። እሳት ካለ እስቲ አሜን ነው። ከብርዱ የተነሳ ጸጥ ብላ የተቀመጠች ያቺ እፉኝት ከሙቀት የተነሳ ከጸሎት የተነሳ ከቃሉ የተነሳ ከቅባቱ የተነሳ እስቲ አሜን ነው። ከሙቀቱ የተነሳ ይላል እባቢቷን ነደፈችው ይላል፣ ወጣች። እስቲ አሜን ነው። በብርድ ጸጥ ብላ የተቀመጠች ልክ ስትጸልዩ የሚወጣ ልክ እግዚአብሔር ሲናገራችሁ ይሆናል። ዛሬ እጆቻችሁን አንሱ። በኢየሱስ ስም እናራግፈዋል። በኢየሱስ ስም አራግፍ። በኢየሱስ ስም አራግፍ። ኢየሱስ ጌታ እንዲህ አለው ኢያሱ በሕይወት ዕድሜ ሁሉ አለው ማንም አይቋቋም። ከሙሴ ጋር እንደነበርኩ እንዲሁ ከአንተ ጋር አልጥልም። ይህን ቃል ይሰጠኛል። በፊትሽ የሚሄድ እግዚአብሔር በፊትሽ ማንም እንዳይቋቋምሽ። ክብር ለኢየሱስ ይሁን። ኢየሱስ ጌታ የሆነ እግዚአብሔር የገለበጠው ነገር አለ። በፊትሽ የገለበጠው የጠላትን ሥራ አፍርሶታል። አታፍሪ ማለኝ፣ አታፍሪ ማለኝ፣ አታፍሪ ማለኝ። ሊያሳፍር የወጣ አፍሮ ተመልሷል። እስቲ አሜን ነው ወይ? እስቲ እንዲህ በሏት፣ ጠላት በሏት። አንገቱን ደፍቶ ተመልሷል። አንገት ሊያስደፋና አንገት ደፍቷል። እግዚአብሔር ነገሩ ተገልብጧል። ለጌታ እልልታ ጭብጨባ፣ ክብር ለጌታ ይሁን። ተባረኩ። እግዚአብሔር ይባርካችሁ። ሰዓት ስለሄደ እግዚአብሔር ማለት ነው። እስኪ አንድ ደቂቃ ቁጭ ብሉና